ለግማሽ ምዕተ ዓመት በኖሩበት ትውልድም ባፈሩበትና በገዛ ጉልበታቸው ባለሙት ቀያቸው ላይ ዛሬ የህልውና አደጋ ተደቅኖባቸዋል። ውቧ የሐዋሳ ከተማ በኮሪደር ልማት ስም ስታሸበርቅ ከጀርባዋ ግን ያለ ካሳና ያለ ምትክ ቦታ ቀያቸውን በአስቸኳይ ልቀቁ የተባሉ በመቶዎች የሚቆጠሩ ዜጎች እንባ እየፈሰሰ ነው። ለመሆኑ በሐዋሳ የወንዝ ዳር የታጋይ መንደር ምን እየተካሄደ ነው? የመንግስትስ ምላሽ ምንድን ነው? አብራችሁን ቆዩ። ጉዳዩ የተከሰተው በሐዋሳ ከተማ አዲስ ከተማ ክፍለ ከተማ ፊላደልፊያ ቀበሌ ውስጥ ነው። በአካባቢው በተለምዶ የወንዝ ዳር የታጋይ መንደር እየተባለ በሚጠራው ስፍራ የመኖሪያ ዜጎች ከቅርብ ጊዜ ወዲህ ከፍተኛ የጭንቀት ቀናት እያሳለፉ ይገኛሉ። እነዚህ ነዋሪዎች እዚህ ቦታ ላይ ማህበራዊ ህይወታቸውን ከመሰረቱ 52 ዓመታት አልፈዋል። ይህ ማህበረሰብ አካባቢውን በራሱ አቅም ያለማ ነው። እስከ 2000 ዓመተ ምህረት ድረስም ለመንግስት የሚጠበቅበትን የቦታና የእርሻ ግብር በህጋዊ መንገድ ሲከፍል ቆይቷል። ነገር ግን ከዚህ ጊዜ በኋላ መንግስት ያለምንም ግልጽ ምክንያት ግብር እንዳይከፍሉ አግዷቸዋል። ነዋሪዎቹ ለሀገር ውስጥ ሚዲያዎች በሰጡት ምሬት የተሞላበት ቃል ማህበረሰቡ ከራሱ ጉሮሮ እየነጠቀ ባዋጣው ገንዘብ የመብራት መስመር፣ የውሃ አቅርቦትና አልፎ ተርፎም የብልጽግና ፓርቲ ጽህፈት ቤት ግንባታ ሙሉ በሙሉ በራስ ወጪ ማከናወኑ ይገልጻሉ። ከተማዋ ስትሰፋ ለሌሎች አካባቢዎች የካርታ ፕላን ሲያዘጋጁ ለእነርሱ ግን በተደጋጋሚ ቢጠይቁም ከአስተዳደሩ የተሰጣቸው ምላሽ አርፋችሁ ተቀመጡ የሚል የንቀትና የማግለል ምላሽ ነበር። አሁን ግን ችግሩ ወደ ከፋ ደረጃ ተሸጋግሯል። በቅርቡ በአዲስ ከተማ ክፍለ ከተማ በተደረገ ስብሰባ ላይ የኮሪደር ስራን ምክንያት በማድረግ የአካባቢው አመራሮች ነዋሪዎችን በአጭር ቀናት ውስጥ በተለይም በሳምንቱ መጨረሻ አካባቢውን ለቀው እንዲወጡ የቃል ትዕዛዝ አስተላልፈውባቸዋል። የሚያሳዝነው ግን ምንም አይነት የካሳ ክፍያም ሆነ የምትክ መሬት ዝግጅት አልተደረገላቸውም። ይባስ ብሎም የክፍለ ከተማው አመራሮች በመካከላቸው አቅም ያላቸው ነዋሪዎች አሉና ገንዘብ በማዋጣት አቅም ለሌላቸው የሁለት ወር የቤት ኪራይ ክፈሉ የሚል ኃላፊነት የጎደለውና ህዝብን ያላገናዘበ አስተያየት መስጠታቸው ነዋሪዎችን በእጅጉ አስቆጥቷል። ይህ አካሄድ ዜጎችን ከመንግስትና ከመሪዎች ጋር እምነት እንዲያጡ ያደረገ ትልቅ አስተዳደራዊ ስህተት መሆኑን ነዋሪዎቹ ያሰምሩበታል። ነዋሪዎቹ የከተማውን ልማትም ሆነ የሐይቅ ዳር ፕሮጀክቱን እንደማይቃወሙ ይልቁንም እንደሚደግፉ በግልጽ ይናገራሉ። ነገር ግን ማንኛውም የልማት ስራ የዜጎችን ሰብአዊ መብት፣ ክብርና የንብረት ባለቤት ህግን በተከተለ መልኩ መከናወን አለበት ባይ ናቸው። ጉዳዩን በተመለከተ ያነጋገርናቸውና ስማቸው እንዳይጠቀስ የፈለጉ አንድ የህግ ባለሙያ ድርጊቱ ፍጹም የሆነ ህገ መንግስታዊ ጥሰት መሆኑን ያሰምሩበታል። የኢትዮጵያ ህገ መንግስት የዜጎቹን የንብረት መብት በግልጽ ያረጋገጠ ሲሆን የህዝብ መሬት ለልማት ቢወሰድም በቅድሚያ ማሳወቅ፣ ፍትሃዊ ካሳ መክፈልና ምቹ የመቀየሪያ ቦታ መስጠት አስፈላጊ መሆኑን የመሬት ለልማት የመጠቀም አዋጅ በግልጽ ያስቀምጣል። አሁን በሐዋሳ እየተፈጸመ ያለው ድርጊት ግን ከነዚህ ሁሉ ብሔራዊ ህጎች የጣሰና ቤተሰብን በትኖ የዜጎችን የመኖር ህልውና አደጋ ላይ የጣለ ተግባር ነው ይላሉ። ለሐዋሳ ከተማ ከንቲባ አቶ ጥራቱ በየነና ለሌሎችም አግባብነት ላላቸው አስተዳደራዊ ቢሮዎች በተለያዩ ወራት ተደጋጋሚ የቅሬታ ደብዳቤዎች ቢገቡም እስካሁን ድረስ ምንም አይነት ተገቢና ግልጽ ህጋዊና ምላሽ አልሰጠም። በከንቲባው ተቋቁሟል የተባለው የቅሬታ ሰሚ ኮሚቴም ቢሆን በአካባቢው ተገኝቶ ህዝቡን በቀጥታ የማነጋገርም ሆነ የችግሩን ስፋት የመረዳት ስራ አልሰራም። በመሆኑ ማህበረሰቡ ይህ አስተዳደራዊ በደል በአስቸኳይ እንዲቆም ከንቲባውን በአካል ተገኝተው ህዝቡን በክብር እንዲያወያዩና በህጉ መሰረት የካሳና የምትክ ቦታ ዝግጅት እንዲያደርጉላቸው አጥብቀው እየጠየቁ ይገኛሉ። ይህ የህግ ጥሰት የማይታረምና ፍትህ የማይሰጣቸው ከሆነ ግን ጉዳዩን ወደ ኢፌዴሪ ሰብአዊ መብት ኮሚሽንና ወደ ህዝብ እንባ ጠባቂ እና ወደ ሌሎችም ከፍተኛ የህግ አካላት ይዘውት ለመሄድ እንደሚገደዱ በአጽንኦት አሳስበዋል። ልማትን ሰውን ለማበልጸግ እንጂ ሰውን ለማፈናቀል መሆን የለበትም። የመንግስት አካላት ለዚህ አንገብጋቢ ጥያቄ ምን ምላሽ ይሰጡ ይሆን? ጉዳዩን በቅርበት መከታተላችንን እንቀጥላለን። ውድ ተመልካቾቻችን በሐዋሳ ከተማ እየተካሄደ ስላለው የኮሪደር ልማትና ስለ ሰዎቹ ዕጣ ፈንታ የእናንተ አስተያየት ምንድን ነው? በኮሜንት መስጫው ላይ ያጋሩ። ቪዲዮን ላይክ እና ሼር በማድረግ ድምጻቸውን ለሚመለከተው አካል እንዲደርስ ያግዙ። አዲስና ወቅታዊ መረጃ በፍጥነት እንዲደርሳቸው ደግሞ ቻናላችንን ሰብስክራይብ ማድረጋችሁ እንዳትረሱ። ስላዳመጣችሁ እናመሰግናለን።